ውድ ጓደኞቼ እንዴት ናችሁ? ዛሬ እንግዲህ የሚያምር የቅቤ ኩኪ አምጥቼላችኋለሁ። በላስቲክ የሚሰራ ነው። እንግዲህ አሳያችኋለሁ ኢንሻአላህ። አሁን እንግዲህ መጀመሪያ 3 ካፕ ቅቤና 1 ካፕ ኤንድ ሃፍ 1 ካፕ እና ግማሽ ካፕ ስኳር አድርጌ እመተዋለሁ። እንግዲህ እንደምትወዱት ተስፋ አረጋለሁ። ይሁልኝ፣ ሰብስክራይብ አርጉኝ። ብዙ ሰብስክራይብ ሳላገኝ ስቀር አንዳንዴ ሞራልም አይሆንምና ኢንሻአላህ እንድታበረታቱኝ እጠይቃችኋለሁ። ለጓደኞቻችሁ ሼር እንድታረጉልኝ እጠይቃችኋለሁ። ፕሊዝ ሰብስክራይብ አርጉ፣ ላይክ አርጉልኝ። ላይኩ ራሱ እንደሚጠቅመኝ አውቃለሁ። ላይክ ስታረጉልኝ ብዙ ተመልካች ይኖረኛል። አሁን እንግዲህ ኢንሻአላህ ከሀፈ ካፕ 1 ካፕ እና ሀከፈ ካፕ ስኳር አድርጌ አደባልቀዋለሁ። እንግዲህ እንደምትወዱት ተስፋ አረጋለሁ። ፕሊስ ይዩልኝ። 2 እንቁላሉን እንግዲህ ተራ በተራ ነው ማደርገው። ከዛ በኋላ በጣም ትንሽዬ ቫኒላ አደርግበታለሁ። አብራችሁን ቆዩ። አሁን እንግዲህ 5 ካፕ ዱቄት አዘጋጅና 5 ካፕ ዱቄት ነው ማረግበት። ግን ዱቄቱን ቀስ እያልኩ እያሸው ነው ማደርግበት። ከዛ በኋላ ነው አካፍዬ ግማሹን በኮኮናት ዱቄት አርጌ ግማሹን ባዶውን አርጌ ምሰራው። ግን ሊጡ ሜክሹር እንትን ማለት አለበት፣ በጣም ላላ ማለት አለበት ላስቲኩ እንትኑ እንዲያወጣው። እንግዲህ አብክቼ አስተካክዬ እንደጨረስኩ ይሄንን ቅርጽ ማውጫ እስከነ ላስቲኩ ከአማዞን ላይ ነው የገዛሁት። ብዙ ፒስ ነው፣ ጥቅቅና ናቸው። ግን እናንተ መግዛት ከፈላጋችሁ ወልማርትም አለ፣ ተለቅ ያለው አፍም አለ። ይሄ ማአት ነው። ብዙም ሳትስፋይ አይደለሁም፣ ግን ሰርቷል ኢንሻአላህ። አሁን በዚህ ላይ ከትቼ ቅርጹን አውጣና አሳያችኋለሁ። እንደምትወዱት ተስፋ አረጋለሁ ኢንሻአላህ። በሌላ ስራ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።